እሺ ሰላም እንዴት ናችሁ? this is Johnny again የዛሬው ኤፒሶድ 2 ነው። ከባለፈው የሚቀጥል ቪዲዮ ነው የሚሆነው። የተወሰነ ተያያዥነት ያላቸውን ቶፒኮች እናነሳለን ማለት ነው በዚህኛው ቪዲዮ እና ከዚህ በፊት ያለውን ቪዲዮ ያላያችሁት ካላችሁ ሄዳችሁ እንድታዩት ሪኮመንድ አደርጋለሁኝ ይሄን ከማየታችሁ በፊት ማለት ነው። ሶ ጀምር። በዛሬው ቪዲዮአችን ላይ ከቨር የምናደርጋቸው ቶፒኮች what liquidity is in the market ሊኩዊዲቲ በማርኬቱ ላይ ምን ማለት ነው ምንድነው የሚለውን ነገር በደንብ ኢን ዲቴል እናወራለን። በባለፈው ቪዲዮም የተወሰነ ነካ ለማድረግ ሞክረን ነበር። በአሁኑ ግን ዲፕ እናወራበትና ከዚህ በኋላ አንነካውም ማለት ነው። ነገሮችን ተጠቅመን ኢምፕሊመንት ለማድረግ እንጂ እንደዚህ ዴፊኒሽኑን አንነካውም ማለት ነው። ሁለተኛው who market makers are ማርኬት ሜከር ማን ናቸው? ብዙ ጊዜ እንደዛ እንሰማለን ምናምን ነገር እነሱ ማን ናቸው ምንድናቸው እንዴት ነው መኒ ሜክ የሚያደርጉት የሚለውን እናወራለን። ሶስተኛው what IPDA ማለት ኢንተርባንክ ፕራይስ ዲሊቨሪ አልጎሪዝም means what IPDA means የሚለውን እናወራለን። how price is delivered with precision ማለት ነው። እና እነዚህ ነገሮች በባለፈው ቪዲዮ አሁንም የተወሰነ ሃይላይት ነገር እንትን ብለናቸው ነበር፣ ግን በዛሬ ቪዲዮ በደንብ እንገባለን ማለት ነው። ሶ እንጀምር። What is liquidity? Liquidity is the availability of buy and sell orders in the market. In simple terms, it is where money is sitting, especially stop losses. ሊኩዊዲቲ ማለት ባይ እና ሴል ኦርደሮች ኤግዚስት የሚያደርጉበት ቦታ ማለት ነው። ወይም ደግሞ ባጭሩ ምን ይላል? it is where money is sitting, especially stop losses. መኒ በቃ የተቀመጠበት ሊኩዊድ የሆነ ቦታ ማለት ነው። ስቶፕ ሎሶች የተቀመጡበት ቦታ ማለት ምንድነው? ሊኩዊዲቲ ማለት ነው። the market needs liquidity to function because every trade requires a buyer and a seller. ማርኬቱ ፋንክሽን እንዲያደርግ ሊኩዊዲቲ ግዴታ ያስፈልገዋል። ምክንያቱም in order to buy የሆነ ነገር የሆነ ቦታ ላይ ሊሸጥ ያስፈልጋል። ሶ በሱ መልኩ ነው እንትን የሚለው ማለት ነው ማርኬቱ ፋንክሽን የሚያደርገው። ስለዚህ ሊኩዊዲቲ is the most important thing ማለት ነው። ያለሱ ፋንክሽን ማድረግ አይችልም። Large institutions cannot enter or exit trades randomly. They need areas where many orders exist, which is why liquidity becomes the main target of price movement. እነዚህ ላርጅ ኢንስቲትዩሽኖች እንደ ሪቴል ትንሽ እንትን አይደለም የሚገቡት፣ ትንሽ ፖዚሽን ምናምን አይደለም የሚከፍቱት፣ በጣም ብዙ ፖዚሽን ነው የሚከፍቱት። ሶ ፎር ዛት ብዙ የሆነ ሊኩዊዲቲ ይፈልጋሉ። ሊኩዊዲቲን በደንብ ሀንት ያደርጋሉ ማለት ነው። ስለዚህ ስለ ሊኩዊዲቲ ያለው ይሄ ነገር ነው። ከዚህ በኋላ እንመለስበትም። ወደ ቀጣዩ ቶፒክ እንለፍ። ማርኬት ሜከርስ who moves the market? ማርኬት ሜከርስ ይሄውን ከርዕሱ እንደምንረዳው are the ones who moves the market. Market makers are large financial institutions such as banks and liquidity providers that facilitate trading in the market. ማርኬት ሜከሮች ምንድናቸው? ላርጅ ፋይናንሻል ኢንስቲትዩሽኖች እና ባንክ ምናምን ነገሮች ማለት ነው። ምንድነው? ሊኩዊዲቲ ፕሮቫይድ ነው የሚያደርጉልን እዚህ ማርኬት ላይ ማለት ነው። የትሬዲንግ ማርኬት ላይ ሊኩዊዲቲ ፕሮቫይድ ነው የሚያደርጉልን እና ማን? ማርኬት ሜከርስ። Their role is to provide liquidity by continuously offering buy and sell prices. ምንድነው ሊኩዊዲቲ ፕሮቫይድ አደራረጋቸው? በቃ ኮንስታንትሊ ኮንቲኒየስሊ ባይ እና ሴል ፕራይሶችን ይሰጡናል። አሁን ለምሳሌ ከረንትሊ ሌትስ ሴይ ናዝዴክ 25000 ፕራይስ ላይ ነው ትሬድ ያደረገ ያለው አይደለ? ሶ እሱን ፕራይስ የሰጡን ማርኬት ሜከር ናቸው። 25000 ላይ ፕራይሱን ሴት አድርገው ወይ ግዛ ወይ ሽጥ ብለው ያስቀመጡልን ማርኬት ሜከሮች ናቸው ማለት ነው። እና እንዴት ነው የሚያተርፉት ስንል እነሱ እዚህ 25000 ላይ አሁን ከሰጡን በኋላ ልክ ባይ ካልክ እነሱ የተወሰነ ከፍ ብሎ ነው የሚገዙት። ሶ 25100 ላይ እንበል። ይሄ ጀስት ራፍሊ ነው እንትን ያሉት ያለውት እንደዛ አይደለም ስፕሬድ፣ ግን 25100 ላይ ነው ባይ የሚሉልን ማለት ነው። 25000 የነበረውን ፕራይስ 25100 ላይ ሲገዙልን እቺ የ100 ዲፈረንስ አለች አይደለ? ሶ እሷን እነሱ ይወስዷታል ማለት ነው። በዚህ መልኩ
መኒ ሜክ ያደርጋሉ። ግን ሌላ መልቲፕል መኒ ሜክ የሚያደርጉበት መንገድ አለ ከዚህኛው ላይ ስናይ አሁን however because they handle large volumes they cannot simply enter trades like retail traders. Instead, they operate strategically, often driving price toward liquidity zones to fill their positions efficiently ማለት ነው። እነዚህ ማርኬት ሜከርስ ትሬድም ያደርጋሉ እንደኛ ማለት ነው። ግን ደግሞ እንደኛ አይደለም። እንደ ሪቴሎች ዝም ብለን ገብተን ባይና ሴል እንደምንለው አይደለም። እነሱ በጣም ላርጅ የሆነ ፖዚሽን ነው የሚከፍቱት ኢን ሚሊየንስ ኢን ቢሊየንስ ምናምን አይነት ነገር ማለት ነው። ሶ ፎር ዛት ኬዝ በደንብ ጠንከር ያለ ሊኩዊዲቲ ይፈልጋሉ ማለት ነው። አንደኛው እንዳልኩት ሊኩዊዲቲ ዞኖችን እነሱን ነው ታርጌት የሚያደርጉት። ሌላኛው ደግሞ በኒውስ መልኩ ምናምን ድራይቭ ያደርጋሉ ሊኩዊዲቲን። ሌላኛው ሶስተኛው እዚህኛው ቪዲዮ ላይ አልናገረውም ቢኮዝ የሆነ it gets more deeper በአሁኑ በዚህኛው ኤፒሶድ አይደለም እናወራው በሌላ ኤፒሶድ ወይ ወደፊት እንትን ምላው ላይ እናወራለን። ግን ምንድነው መያዝ ያለብን በደንብ ጠንከር ያለ ሊኩዊዲቲ ይፈልጋሉ። እንዳልነው ሪቴል ትሬደሮች ሊያስቀምጡት የሚችሉበት ስቶፕ ሎስን እነሱን ታርጌት ያደርጋሉ። ከዛ በስፕሪድ ደግሞ መኒ ሜክ ያደርጋሉ ማለት ነው። ሶስተኛውን በሌላ ጊዜ እናወራበታለን። እሺ what is IBDA? The interbank price delivery algorithm is a concept used to describe how price is delivered in a structured and precise way by institutions. IBDA እንዳልነው አልጎሪዝም ነው ፕራይስን ኤፊሽንትሊ ዲሊቨር የሚያደርግልን ማለት ነው። ቻርት ላይ ብናየው ይሄ እንዴት ፕራይስ ሙቭ እንደሚያደርግ ምናምን እንትን ብንለው በቃ የሆነ ስትራክቸር አለው። ከሆነ ከሁለት ኤፒሶድ በኋላ ወደ ቻርት እንገባለን። ግን በጣም ስትራክቸርድ የሆነ ሙቭመንት ነው የሚያካሂደው እና ይሄንን ሙቭመንት የሚያካሂደው አልጎሪዝም ነው። እነዛ ማርኬት ሜከሮች ማኑዋሊ ብቻ አይደለም የሚያደርጉት በአልጎሪዝም ታግዘው ነው። ዜር አር ታይምስ ማኑዋሊ የሚገቡበት እጃቸውን የሚያስገቡበት ታይሞች አሉ። ግን ከዛ ውጪ ባሉት እንትኖች አልጎሪዝሙ ነው ኦልሞስት ብዙም ፐርሰንት ሙቭ የሚያደርገው ማርኬቱ ማለት ነው። ስለዚህ ይሄ አልጎሪዝም ፕራይስን ፕሪሳይስሊ ዲሊቨር የሚያደርግልን አልጎሪዝም ነው ማለት ነው። ያው ባይ ኢንስቲትዩሽኖች ነው ሙቭ የሚያደርገው ማለት ነው። Instead of moving randomly, price tends to follow a logical path moving from one liquidity area to another. Price randomly አይደለም የሚንቀሳቀሰው ያው ሁሌ እንትን እንደምንለው randomly አይደለም የሚንቀሳቀሰው በአልጎሪዝሙ ነው የሚንቀሳቀሰው እና structured logical በሆነ path ነው የሚንቀሳቀሰው ማለት ነው። ምን ታርጌት ያደረገ ሊኩዊዲቲ አንዱ ሊኩዊዲቲ ከወሰደ በኋላ ወደ ሌላኛው ሌላውን ከወሰደ በኋላ ወደ ሌላኛው ገብቷል። እነሱን ታርጌት ያደረገ ስትራክቸርድ እና ሎጂካል የሆነ ፓዝ ይዞ ዲሊቨር ያደርግልናል ማለት ነው ይሄ IBDA. This creates patterns such as highs and lows being taken, imbalances being filled, and price respecting certain levels with precision. ይሄ ሙቭመንት ምንድነው ሃይና ሎዎችን ነው ቴክ የሚያደርግልን። ከዛ ኢምባላንሶችን ፊል ያደርጋል እና ደግሞ ሰርቴን ሌቭሎች አሉ ሌቭሎች ምናያቸው አንዳንድ ሌቭሎች አሉ ፕሪሳይስሊ ሪስፔክት ያደረጋቸው እነሱን ይንቀሳቀሳል ማለት ነው። እሺ how price is delivered price እንዴት ነው ዲሊቨር የሚያደርገው እና ያለነው price moves with purpose. It is often driven toward areas where liquidity exists. liquidity exist የሚያደርግበት ቦታ ነው ወደዛ ነው የሚሄደው ፕራይስ usually ማለት ነው such as equal highs equal lows or obvious support and resistance levels. equal highs እዚህ ጋር እንደምናያያቸው ይሄ ሃይ አለ then ይሄ ሃይ አለ እነዚህ ሃዮች አሉ እነዚያውን ኢኳል ሃዮች ናቸው እና ይሄ አሁን ሪሌቲቭሊ ኢኳል ሃይ ነው የሚባለው ኤግዛክትሊ ኢኳል ሃይ ሳይሆን ሪሌቲቭሊ ኢኳል ሃይ ነው የሚባለው። ምንድነው አሁን ማርኬት መጥቶ እንደዚህ ድሮፕ አደረገና ስዊፕ አደረገው ቺማ መጣ እነዚህን ኢኳል ሃዮች ስዊፕ አደረጋቸው ቴክ አውት አደረጋቸው መልሶ ወረደ ማለት ነው። እና እነዚህ ኢኳል ሃዮች በሪቴል ኮንሰፕት ሰፖርት ሬዚስተንስ ኤሪያ ነው የሚባሉት። ምንድነው አንድ የመቶ ታፕ ካደረገው ይሄንን ኤሪያ ከዛ በሁለተኛውም በሶስተኛውም ሲመጣ ታፕ አድርጎት የመውረድ ቻንስ አለው ማለት ነው። ከዛ እንደዛ ሲያስቡ ስቶፕ ሎስ ይቀመጣል above the swing highs። ስለዛ እነዛን ስዊንግ ሃይ ይሄኛው ካንድል ቴክ አውት አድርጓቸው ኦብጀክቲቭን ያስኬዳል ማለት ነው ይወርዳል ወደ ታች ማለት ነው። ስለዚህ ሊኩዊዲቲ በዚህኛው ኮንሰፕት ነው እንትን ምንለው አሁንም ሞር እንትን እንለዋለን ቻርት ላይ በደንብ ሪፈር ያደረግን በኤግዛምፕል በመናየዋለን። ግን ኢን ጀነራል እንደዚህ አይነት ነገር ሊኩዊዲቲ እንለዋለን ማለት ነው። እና ሊኩዊዲቲ መሆኑን የምናውቀው ምንድነው ዩዥሊ እንዲሁ አይተን ሪኮግናይዝ ለማድረግ ሊኩዊዲቲ ሊኩዊዴት ሲደረግ
ፍጥነት አለው። ሊኩዊዲቲ ግራብ ሲደረግ በፍጥነት ነው የሚሆነው። ስዊፕ አድርጎ ሃዩን ቶሎ ወስዶት ቶሎ ሪጀክት ያደርጋል። ግን ማርኬቱ እዛው ሰዓት ከፈጀ ካንድል ክሎዝ ካደረገ ከሱ በላይ ምናምን ነገር ሞስት ፕሮባብሊ ማርኬቱ ዳይሬክሽኑን ቀይሯል፣ ወደ ላይ የመውጣት ቻንስ አለው ማለት ነው። ግን ይሄ በፍጥነት ስዊፕ አድርጎት ካንድሉም ከሱ በታች ሲዘጋ ሞር ወደ ቤሪሽ የመሄድ ቻንስ አለው። ፕላስ ሊኩዊዲቲ ግራብ እንደተደረገ ሪኮግናይዝ ማድረግ ያስችለናል ማለት ነው። This is why you often see sharp moves that take out stops before reversing. This is not random behavior but a process of liquidity collection and distribution. ይሄ በቃ አይተን በኤክስፔሪንስም እያየን የምንረዳው ነገር ነው። እንደዚህ አንድ የሆነ ሀይ ስለተሰበረ ብቻ ማርኬት ስትራክቸር ሺፍት አንለውም። ሊኩዊዲቲ መሆኑንና አለመሆኑን የምንለይበት እንትን ይሆናል ማለት ነው። The big picture. When you combine these ideas, the market becomes easier to understand. ይሄ ሁሉ አሁን ማውራት ያስፈለገው ነገር ምንድነው? ማርኬቱ እንዴት እንደሚሰራ ምንድነው በስተጀርባ አለ አይደል? from behind ምንድነው የተካሄደ ያለውን ነገር ካወቅ ነው ማርኬቱ እንዲሁ አይተን ይቀለናል፣ ለመረዳት ይቀለናል፣ ፕሬዲክት ለማድረግ ይቀለናል። እና አንደኛው እሱ ነው ማለት ነው። liquidity is the target, market makers are the participants facilitating movement, and EBITDA represents the structured way of price is delivered. liquidity ያው ታርጌት ነው፣ በሱ መልኩ ነው እነሱ ነው ታርጌት ያደረገ የሚሄደው። እና ቅድም እንዳልነው አንፊልድ የሆኑ ኢምባላንሶችን እና ሰርቴን ፕራይሶችን ፕሪሳይስሊ ሂት ለማድረግ ነው የሚሄደው ማለት ነው። ማርኬት ሜከሮች እንዳልነው የሚያንቀሳቅሱት ማርኬትን በቃ ሊትራሊ የሚያንቀሳቅሱት አካል ናቸው ማለት ነው። ኢብዳ ማለት ደግሞ ያው አልጎሪዝሙ ነው። ፕራይስ በቃ ኮድ በተደረገበት መልኩ የሚንቀሳቀስበት ስትራክቸርድ የሆነ ፕራይስ ዲሊቨሪንግ ፕሮሰስ ማለት ነው ኢብዳ ማለት ነው። Instead of thinking the market is random, you begin to see it as a system that moves with logic, seeking liquidity and executing trades efficiently. ይህንን ከተረዳን ማርኬት ራንደም እንዳልሆነ ይገባናል። ኮድ በተደረገበት በሆነ አይነት ሲስተም እየሄደ መሆኑን እንረዳለን ማለት ነው። ያው ሎጂኩ ሊኩዊዲቲን ሲክ እያደረገና ፕራይስን ኤፊሽንትሊ ዲሊቨር እያደረገ ማለት ነው። ሶ አይሲቲ ትሬደር የሆናችሁ ካላችሁ ኦልሬዲ እያወራሁት ያለው ነገር ምን እንደሆነ ይገባችኋል። ግን ሌላ ኮንሰፕት ትሬድ የምታደርጉና ወደዚህ ድራግ እየተደረጋችሁ ሊን እያደረጋችሁ ከሆነ ወደዚህ ኮንሰፕት በጣም ኤክሳይቲንግ የሆነ ጆርኒ ነው የሚኖረው። ማርኬቱን ከዚህ በኋላ በተመሳሳይ አይን አይደለም የምታዩት። ይሄ የሆነ ፕሮሚሲንግ የሆነ ነገር ነው። ያው ገንዘብ ፕሮሚስ ማድረግ አይቻልም። እዚህ እንትን ላይ ፕሮፊታብል ትሆናላችሁ ና ማድረግ አይቻልም። ግን ፈርምሊ ምን ፕሮሚስ ማድረግ እችላለሁ? ከቻርቱ ጋር በደንብ መግባባት፣ በደንብ ማንበብ። የሆነ ነገር ልክ ባትሆን ራሱ አንተ የሰራው አናሊሲስ ልክ ባይሆን ራሱ ለምን ያን ነገር እንዳልሆነ ለምን ልክ እንዳልሆነ የምትረዳበት አይነት ኮንሰፕት ነው ማለት ነው። በጣም ኤክሳይቲንግ የሆነ ኮንሰፕት ነው የምንማረው። ከዚህም በኋላ ወደ ቻርት ስንገባ ምናምን እስከሆነ በጣም ኤክሳይቲንግ ጆርኒ። ስለዚህ የዛሬው ቪዲዮአችን ይሄንን ይመስላል። አይገስ ብዙ እንትን ብላችሁበታል። ያልገባችሁ ነገር ሜቢ ስለ ማርኬት ሜከር ምናምን ተረድታችሁበታል ብዬ አስባለሁ። በኔክስት ቶፒካችን ደግሞ በኔክስት ሌሰናችን የምንማረው ምንድነው? ስለ ማርኬት ስትራክቸር እናወራለን፣ ስለ ሊኩዊዲቲ ታይፕ። አሁን ሊኩዊዲቲ ምን እንደሆነ ነው እንትን ያልነው። በቀጣዩ ደግሞ ሊኩዊዲቲ አይነቶችን የት እንደሚገኙ እንዴት ሪኮግናይዝ ማድረግ እንችላለን የሚለውን እናያለን ማለት ነው። በሶስተኛ ደግሞ ኦርደር ብሎክስ፣ እነዚህ ወደ ኢንትረስቲንግ ነገሩ እየገባን ነው። ኦርደር ብሎክስ ምን እንደሆነ እናያለን። ፌር ቫልዩ ጋፕስ ምን እንደሆነ እናያለን። በቀጣይ ቪዲዮ እነሱ ነገር ምናይ ይሆናል ማለት ነው። እነዚህን ሁለቱን ቪዲዮዎች አይታችሁ ወደዛ እንድትሄዱ ሪኮመንድ አደርጋለሁ አሁንም። ያ የዛሬው ቪዲዮ ይመስላል። ሰብስክራይብ አድርጉ፣ ላይክ አድርጉ ምናምን። see you next time.